እንኳን ወደ ዋላ ቲዩብ በሰላም መጣችሁ። ዛሬ በዶክተር ጄኒ ኮንስታንቲኑ በክርስቶስ ሕማም ዙሪያ የተጻፈው መጽሐፍ ላይ ተመስርተን ዓለምን የቀየረውን ያንን ታላቅ ምስጢር መመርመር እንጀምራለን። አፍላጋትን በእጁ የሚሰፍራቸው ጌታ አንዲት ጠብታ ውሃ በማጣት ለምን ተሰቃየ? ለዘመናት ነቢያት ኃያል ንጉሥና ትሑት አገልጋይ ብለው በሁለት ገጽታ የሳሉት መሲህ በአንድ ጀንበር ከሆሳና እልልታ ወደ ቀራንዮ ዋይታ የተሸጋገረው በምን አይነት ምስጢራዊ ምክንያት ነው? ከትልልቅ ረቢዎች ሳይማር ያስተማረበት የሥልጣኑ ምንጭ ምንድን ነው? ፈሪሳውያንን የገሰጸበት ተግሣጽ ለሞቱ ዋነኛ ሴራ እንዲሸረብበት ያደረገው እንዴት ነው? እነዚህ ጥያቄዎች የዛሬው ታሪካዊና መንፈሳዊ ትንተናችን ማጠንጠኛ ናቸው። አብረውን ይቆዩ። ሐሙስ ምሽት ከወዳጆቹ ጋር ከተቋደሰው የፍቅር ማዕድ በኋላ አንዲት ጠብታ ውሃ እንኳን ያን ቅዱስ አንደበት አልነካውም። አሁን ግን ደሙ ወፍሮና ዝሎ በደም ስሮች ውስጥ በዝግታ ይፈሳል። የልቡ ምት ጨምሯል። ትንፋሹም አጥሮ ቁርጥ ቁርጥ ይላል። ሰውነቱም በጽኑ መጠማት ደርቆ ምላሱ ከላንቃው ጋር ተጣብቋል። ዓለምን በቸርነቱ የሚያረካው እርሱ አንዲት ጠብታ ውሃ እንኳን ተነፍጎ በውርደት እንጨት ላይ ተዘርግቷል። በዚያ ሻካራ እንጨት ላይ ያረፈው በቁስል የተወረረ አካሉ በደም ተለውሶ ሊቆጠሩ በማይችሉ ስቃዮች ተከቧል። በመስቀሉ ስር በታላቅ ሐዘን በፍቅር ታስረው የቆሙት እናቱና የተወደደው ደቀ መዛሙር ዮሐንስ የተከሰተው ነገር ሁሉ ልባቸውን በሐዘን ማቅ ከደነው። ዮሐንስ ድንጋጤ አጥምቆታል። ገና ከ24 ሰዓታት በፊት ጌታውና ባልንጀሮቹ በደስታ ማዕድ ላይ እንዲቋደሱ ሲያግዝ ነበር። በዚያ ማዕድ ላይ ግን ከእናንተ አንዱ አሳልፎ ይሰጠኛል የሚለው የሚሰቀጥጥ ቃል ተሰማ። በገዛ ወዳጅ መከዳት! ይህ እንዴት ሊሆን ይችላል? ነገር ግን ሆነ። በጥቂት ሰዓታት ውስጥ የደቀ መዛሙርቱ ሕይወት ተገላበጠ። አንዱ ከአንዱ የሚከፋ ድንገተኛ መከራዎች እንደ ኃይለኛ አውሎ ነፋስ መጥተው በግርታና በፍርሃት ውስጥ ዘፈቋቸው። ልክ አስቀድሞ እንደተናገረው ኢየሱስ ተከዳ፣ ተያዘ፣ በመስቀል ላይም እንዲሞት ተፈረደበት። አሁን ዮሐንስ ብቻውን በታላቅ ሐዘን ሆኖ የጌታውን የመጨረሻ የስቃይ ሰዓታት ይመለከታል። ሌሎቹ ደቀ መዛሙርት ግን በድንጋጤና በውርደት ተውጠው ይህ እንዴት ሊሆን ቻለ እያሉ ከባለሥልጣናት ዓይን ተሸሽገዋል። ይህ በመስቀል ላይ የሚሞተው ጌታ እኮ ሽባዎችን የተረተረ፣ ዕውራንን ያበራ፣ ደንቆሮችን እንዲሰሙ ያደረገ ኃያል ነው። በጥቂት እንጀራና በጥቂት ዓሣ አላፋትን የመገበ፣ ለምጻሞችን ያነጻና ሙታንን ከመቃብር የቀሰቀሰ ድንቅ መሲህ። እርሱ ሁሉንም የሚያውቅና ሁሉንም ማድረግ የሚችል ኃያልም የዋህም ነበር። እነዚህ ሁሉ ተአምራት መሲህነቱን አያረጋግጡም ነበርን? እነርሱ ሁሉንም አይተዋል። መሲህና የእስራኤል ንጉሥ መሆኑን ያውቃሉ። እንዲያውም መላው የኢየሩሳሌም ሕዝብ ሆሳዕና እያለ በታላቅ ክብር ተቀብሎትም ነበር። አሁን ግን እነሆ ተሰቀለ። እርሱ ሲሞትም አብሮ የደቀ መዛሙርቱ ተስፋ ሁሉ የሚሞት መሰለ። ለብዙ ዘመናት የአይሁድ ሕዝብ በእግዚአብሔር መሲህ ተስፋ ውስጥ መጽናኛን ሲፈልጉ ኖረዋል። በየምኩራቡ የሚደረጉ የሰንበት ጸሎቶች እግዚአብሔር ለተስፋ ቃሉ ታማኝ መሆኑን ያስታውሷቸዋል። የነቢያት መጻሕፍት በተለይም የኢሳይያስ ትንቢት ስለሚመጣው መሲህ ትልቅ ተስፋን ሰጥቷቸዋል። መቼ እንደሚመጣ ባያውቁም መምጣቱ ግን አያጠራጥርም ነበር። እርሱ ቅዱስ ሆኖ በጽድቅ የሚነግስ ከእሴይ ስር የሚወጣው ቁጥቋጦ የእግዚአብሔርም ታማኝ አገልጋይ እንደሚሆን ነቢያት ተናግረውለታል። አዲስ ኪዳንን የሚመሰርት የእግዚአብሔር መንፈስ፣ የጥበብና የማስተዋል መንፈስ በላዩ ላይ የሚያርፍበት ታላቅ ንጉሥ። በእርሱ ኃይል ዕውራን እንደሚያዩ፣ ደንቆሮች እንደሚሰሙና አንካሶች እንደሚዘሉ በናፍቆት ይጠባበቃሉ። አሁን ግን ያ ሁሉ ተስፋ በጎልጎታ አናት ላይ በመስቀል ላይ ተሰቅሎ ይታያል። የዚህ ሁሉ ስቃይ ምክንያት ምን እንደሆነ ከመሰረቱ እንመርምር። ዘመናት በነጎዱ ቁጥር የአይሁድ ሕዝብ ስለሚመጣው መሲህ የነበራቸው ተስፋ እንደ ማዕበል እየገፋ ሄደ። በተለይም በ63 ቅድመ ልደተ ክርስቶስ የሮማው ጄኔራል ፖምፔ
ኢየሩሳሌምን ከተቆጣጠረ በኋላ በባዕድ አገዛዝ ቀንበር ስር የወደቀው ያ ሕዝብ ናፍቆቱ ከመቼውም ጊዜ በላይ በረታ። ለአጭር ዘመን ከግሪክ ወራሪዎች ነፃ ወጥተው በራሳቸው በመቃብያን መሪነት ተዳድረው የነበረ ቢሆንም እነሆ ዳግም የሮማውያን የብረት ጫማ መረገጫ ሆኑ። የአይሁድ ምድር በአረማውያን ሮማውያንና ከኤዶምያስ በመጣው ንጉሥ በሄሮድስ ግፍ ስትታመስ ሕዝቡ የሚመጣው እርሱ ማን ነው እያሉ ወደ እግዚአብሔር አጥብቀው ጮኹ። ጸሎታቸው ተሰማ። ነገር ግን መልሱ ማንም ሊገምተው በማይችል ድንቅ ምስጢር ተገለጠ። ነቢያት ስለ መሲሁ የተናገሯቸው ቃላት ተቃርኖ የበዛባቸው ይመስላሉ። በአንድ በኩል እንደ ንጉሥ ዳዊት በኃይል የሚነግስ ጠላቶቹን የሚደመስስ የእስራኤልን መንግሥት የሚያጸና ኃያል ይመስላል። በሌላ በኩል ደግሞ መከራን የሚቀበል እንዲያውም ለሞት የሚሰጥ ተደርጎ ተስሏል። እነዚህ ሐሳቦች አብዛኛው ሕዝብ ከሚጠብቀው ድል አድራጊ ንጉሥ ባህሪ ጋር ፈጽሞ የሚቃረኑ ይመስላሉ። ብዙዎች የመሲሁ ሥራ ሮማውያንን አባሮ ምድራዊ ነፃነትን አስፍኖ መንገስ ይመስላቸው ነበር። ነገር ግን አንዳንድ ትንቢቶች ስለ ዘላለም መንግሥትና ስለ ፍጹም ሰላም ይናገራሉ። የዘላለም መንግሥት ባለቤት እንዴት ይሞታል? ፍጹም ሰላምስ በድንበር ላይ እንዴት ይሰፍናል? የሚሉት ጥያቄዎች የብዙዎችን ልብ አወዛገቡ። የዚህ እንቆቅልሽ ፍቺ ግን አንዲት ነበረች። ትንቢቱ ይፈጸም ዘንድ ራሱ እግዚአብሔር ሰው ሆኖ ሊመጣ ግድ ነው። እርሱ ሊገለገል ሳይሆን ሊያገለግል መጣ። የእስራኤል እረኛ የታረደ በግ ሆነ። የዘላለም አምላክ ሊሞት ፈቀደ። ፈጣሪ በፍጥረቶቹ እጅ ተገረፈ። የዓለማት ንጉሥም በገዛ ባሮቹ ፊት ለስቃይ ቆመ። እርሱ ይዞ የመጣው መንግሥት ምድራዊ ሳይሆን የሰማያትን መንግሥት ነበረች። ለብዙ መቶ ዘመናት ቅዱሳን ነቢያት ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተባለ እያሉ የዘመሩለት ያ የትንቢት ቃል ዛሬ በጎልጎታ አውድማ ላይ በደም ተተረጎመ። ይህ አምላክ የዳዊትን ዙፋን ለዘላለም ሲያጸና መንግሥቱንም በጽድቅና በፍትህ ሊመራ መጣ። የእግዚአብሔር ቅናትና ፍቅር ይህንን ድንቅ ነገር አደረገ። ፊልጶስ ለናትናኤል ሙሴ በሕግ ነቢያትም ስለ እርሱ የጻፉትን አገኘ ነው ብሎ በታላቅ ሐሴት ሲያበስር የነበረው ያ ደስታ ዛሬ በሞት ጥላ ተውጧል። አዎን እነርሱ አግኝተውት ነበር። የናዝሬቱ ኢየሱስ እርሱ መሆኑን ቃሉና ሥራው በልባቸው ውስጥ ቅንጣት ታህል ጥርጣሬ አላሳደረባቸውም። ደቀ መዛሙርቱ እርሱን በመከተላቸው በታላቅ ተስፋና በጽኑ እምነት ተሞልተዋል። አሁን ግን ያ ሁሉ ተስፋ እንደ ጉም በነነ። ሁሉም ነገር ጠፋ። ዮሐንስ በመስቀሉ ስር ቆሞ የጌታውን የመጨረሻ የስቃይ ደቂቃዎች ሲመለከት ነፍሱ በሐዘን ተንቀጠቀጠች። ላለፉት 3 ዓመታት ቀንና ሌሊት አብሮት ባይሆን ኖሮ ዛሬ በዚያ በመስቀል ላይ ያለውን አካል ጌታው መሆኑን ለመለየት ይቸገር ነበር። ፊቱ በጥፊ በመመታት አብጧል። ገላው በደረቀ ደም ተለውሷል። ጀርባውም በሮማውያን አሰቃቂ ግርፋት ተተልትሎና ተቀዶ ይታያል። በጨካኝ ፌዝ የተሰራው የእሾህ አክሊል በራሱ ላይ ተጭኖ ደሙ በዚያ ሩሩህ ፊቱ ላይ ይወርዳል። ዮሐንስ በትኩረት ይመለከተው የነበረው ያ የፍቅር የርኅራኄና የምህረት ፊት ዛሬ በመከራ ተሸፍኗል። እንዴት እንዲህ ሊሆን ቻለ? የቅዱስ አካል እንዲህ ያለ ግፍ እንደምን ተቀበለ? እያለ ዮሐንስ በውስጡ ይቃትታል። የዚህን የናዝሬቱ ኢየሱስን ስቅላት ሊያብራራ ወይም ትርጉም ሊሰጠው የሚችል አንዳች ነገር በልቡ ሊያገኝ አልቻለም። ሕይወቱ ዳግም እንደ ቀድሞ እንደማትሆን ተሰማው። እውነትም ነበር። ያ የመስቀል ምስጢር ዓለምን ለዘላለም የሚቀይር ታላቅ ቁልፍ ነበርና። ተወዳጆች ሆይ ይህን ሁሉ መከራ የተቀበለው ባለመስቀል ንጉሥ ድንቅ መምህር እንደነበር ኑ እንመልከት። እኛ ክርስቶስን አምላክ እንደሆነ የምናውቅ ምዕመናን እርሱ በምድር ላይ በነበረበት ወቅት በተከታዮቹ ረቢ ወይም መምህር ተብሎ ይጠራ እንደነበር እናስታውሳለን። የሰማይና የምድር ጌታ የጥበብ ሁሉ ምንጭ የሆነው እርሱ
በእስራኤል ምድር ዝቅ ብሎ በትሕትና እየተመላለሰ ሕዝቡን ያስተምር ነበር። በ30 ዓመቱ ያንን አስገራሚና ድንቅ አገልግሎት ሲጀምር ትኩረቱ በንስሐ ላይ የተመሰረተና የእግዚአብሔር መንግሥት መቅረቧን የሚያበስር ነበር። ያ መምህር ምንኛ ድንቅ ነው! በወቅቱ የነበሩ የአይሁድ መሪዎችና መምህራን የማይቀበሏቸውን ማኅበረሰቡ ያገለላቸውንና ኃጢአተኞች ተብለው የተፈረጁትን ሁሉ ወደ እርሱ እንዲቀርቡ ፈቀደ። በዚያ ዘመን የነበረ ማንኛውም ረቢ ደቀ መዝሙር አድርጎ ሊቀበላቸው የማይገቡ ሰዎችን እርሱ ግን በዙሪያው ሰበሰባቸው። የእርሱ ደቀ መዛሙርት ስብጥር ምንኛ ግሩም ነበር! ያልተማሩ ጉልበት ሠራተኞች፣ አሳ አጥማጆች፣ ነጋዴዎች፣ የቀድሞ ቀራጮች፣ አጋንንት ያደከሟቸው ምስኪኖች፣ ሌላው ቀርቶ ሴቶች እንኳን ሳይቀሩ የእርሱ መንግሥት ወራሾች እንዲሆኑ ተጠሩ። እንዲያውም ከእስራኤል ታዋቂ መሪዎች መካከል እንኳን ሳይቀር በምስጢር የሚያምኑበትና የሚከተሉት ነበሩ። በእርግጥም የዚህ ጌታ ትምህርትና ተግባር በዘመኑ ለነበሩ ሰዎች እጅግ እንግዳና አስደናቂ ነው። ኃጢአትን ይቅር ይላል፣ ከቀራጮችና ከኃጢአተኞች ጋር በአንድነት ይቀመጣል፣ ለምጻሞችን ይዳስሳል። ትምህርቱም ቢሆን ከላይ ከሚታይ የሃይማኖት ሥርዓት ይልቅ የልብ ንጽሕናና ውሳጣዊ በጎነትን፣ ትሕትናን፣ ፍቅርን፣ ትዕግስትን፣ ይቅርታን፣ ምሕረትን አጥብቆ ይሰብካል። ዛሬ ለእኛ ይህ ትምህርት ግልጽና የታወቀ ቢመስለንም በወቅቱ ለነበሩት አይሁድ ግን እጅግ አስቸጋሪ ነው። እነርሱ የአብርሃም ዘር መሆን ብቻ ወደ መንግሥተ ሰማያት ለመግባት ዋስትና ነው ብለው ያምናሉ። የጌታ መንገድ ጠራጊ የነበረው ዮሐንስ መጥምቅም ጌታችን ራሱም የአይሁድ መሪዎችን ንስሐ ግቡ ባሏቸው ጊዜ እነርሱ ግን እኛ አባታችን አብርሃም ነው በሚል ትዕቢት ይመልሱ ነበር። ጌታችን ግን በሥጋ የአብርሃም ዘር መሆን ወይም በሺዎች የሚቆጠሩ የሕግ ደንቦችን በውጭ ብቻ መጠበቅ የእግዚአብሔርን መንግሥት ለመውረስ እንደማይበቃ አስተማረ። ያለ ውሳጣዊ ንጽሕና፣ ያለ ልብ መታደስና ያለ እውነተኛ ፍቅር የሚደረግ ማንኛውም ሃይማኖታዊ ክንውን በፊቱ የታወቀ እንዳልሆነ በስልጣን ገለጠ። ይህ በስልጣን የሆነ ትምህርቱና ለኦሪት የሰጠው ትርጉም የሕግ መምህራኑን ያስደነገጠ፣ የትሑታንን ልብ ግን በደስታ ያጥለቀለቀ ነበር። በአሁኑ ዘመን አይሁዳዊነት የሰፋ የሐሳብ ልዩነትና የተለያዩ የአኗኗር ዘይቤዎችን አስተናግዶ ይገኛል። አብዛኞቹ ዘመናዊ አይሁድ ዓለማዊ ሕይወትን የሚመሩና ለእነዚህ ጥብቅ ሃይማኖታዊ ሥርዓቶች ብዙም ግድ የማይላቸው ናቸው። ነገር ግን በጌታችን ዘመን ሁኔታው ከዚህ ፈጽሞ የተለየ ነበር። በዚያን ጊዜ ማንኛውም አይሁዳዊ ቢያንስ ዋና የተባሉትን የሕግ ድንጋጌዎች የመጠበቅ ግዴታ ነበረበት። ይህን ያላደረገ ግን ከማኅበረሰቡ የመገለልና የመናቅ አደጋ ይጠብቀዋል። በመጀመሪያው 100 ክፍለ ዘመን የነበረው አይሁዳዊነት በተለያዩ ቡድኖች የተከፋፈለ ነው። እነዚህ ቡድኖች የተለያዩ ጥያቄዎችን ያነሳሉ። ለምሳሌ በቃል የሚነገሩ ትውፊታዊ ሕጎች አስገዳጅ ናቸው? መሲሁስ ምን አይነት ሚና ይኖረዋል? የትኛዎቹስ መጽሐፍ ቅዱሳት ናቸው? በሚሉ ነጥቦች ላይ እርስ በርሳቸው ይጋጫሉ። ከነዚህም መካከል ፈሪሳውያን ተብለው የሚጠሩት ትልቁን ስፍራ ይይዙ ነበር። እነዚህ ወገኖች የሙሴን ሕግ እስከ መጨረሻው ጥግ ድረስ ለመጠበቅ የሚተጉ፣ በኦሪት መጽሐፍት ውስጥ በመቶ የሚቆጠሩ ትእዛዛትን ለመፈጸም የሚሮጡ ናቸው። ከሙሴ ዘመን በኋላ ባለፉት 1200 ዓመታት ውስጥ በኦሪት ውስጥ ላልተጠቀሱ አዳዲስ ሁኔታዎች ምላሽ ለመስጠት ሲባል በሺዎች የሚቆጠሩ በቃል የሚተላለፉ ወጎች ተፈጠሩ። ፈሪሳውያን እነዚህን አዳዲስ ደንቦች የሽማግሌዎች ወግ በማለት ይጠሯቸው ነበር። ምንም እንኳን እነዚህ ሕጎች በጽሑፍ ያልሰፈሩ ቢሆኑም ፈሪሳውያን ግን እንደ ኦሪቱ ሕግ ሁሉ ለማንኛውም አይሁዳዊ አስገዳጅ እንደሆኑ አጥብቀው ያምናሉ። ይህንንም ማድረግ በእግዚአብሔር ዘንድ ይበልጥ ተቀባይነትን እንደሚያስገኝ ያስተምራሉ። ይሁን እንጂ በመቶዎች የነበሩት ትእዛዞች ወደ ሺዎች አድገው በሕዝቡ ጫንቃ ላይ ከባድና የማይሸከሙት ቀንበር ሆነባቸው። ይህ በቃል የሚተላለፍ ሕግና የፈሪሳውያን አጥባቂነት የሃይማኖትን መንፈሳዊ ጥልቀት ወደ ደረቅ ሥርዓት በመለወጥ
የሰውን ልጅ ነፃነት አጥቦት ነበር። ጌታችን በመካከላቸው ተገኝቶ ቀንበሬ ቀሊል ነው እያለ ሲያስተምር ከነዚህ በሺዎች ከሚቆጠሩ ሰው ሰራሽ ደንቦች ይልቅ የልብን ንጽህናና እውነተኛውን የሕግ መንፈስ እንዲመለከቱ ጥሪውን አቀረበ። ፈሪሳውያን ሕጉን ለውጫዊ ክብርና ለሰው ታይታ ሲጠቀሙበት፣ ጌታችን ግን ሕጉ የተሰጠው ሰውን ሊያገለግል እንጂ ሰው በሕግ ባሪያ እንዲሆን እንዳልሆነ በስልጣን ገለጠ። በሺዎች የሚቆጠሩ እነዚህ ደንቦች የሥርዓት ሕጎች ተብለው ይጠራሉ። እነዚህ ሕጎች ከሰውየው መንፈሳዊ ንጽህና ጋር ግንኙነት የላቸውም። ይልቁንም የሃይማኖታዊ ንጽህናን፣ ውጫዊ ቅድስናን የሚመለከቱ ነበሩ። አንድ ሰው በሥነ ምግባሩ የታነጸ በመንፈሳዊነቱም የተቀረጸ ወይም በአካሉ ንጹሕ ሊሆን ይችላል። ነገር ግን ሳያውቅ እንኳን አንዳንድ ድርጊቶችን ቢፈጽም ርኩሰት እንዳለበት ይቆጠራል። ይህ ንጽህና የሚወስነው በሚበላው ምግብ፣ በሚቀርባቸው ሰዎች፣ በሚነካቸው ነገሮች፣ ሰንበትን በሚያከብርበት መንገድና በሚታጠብበት ሥርዓት ላይ ተመሰረተ ነበር። አንዴ ረክሷል የተባለ ሰው ደግሞ በዝርዝር የተቀመጡትን የማንጻት ሥርዓቶችን፣ መታጠብን፣ ጸሎትን፣ መስዋዕትንና የተወሰነ የጊዜ ገደብ ማለፍን ሳይፈጽም ወደ ማህበረሰቡ መቀላቀል አይችልም። ፈሪሳውያን እግዚአብሔር አይሁድን ለቅድስናና ለጽድቅ ሕይወት እንደጠራቸው የእነርሱም አናኗር ለዓለም ሁሉ በረከት እንደሚሆን በቅንነት ያምናሉ። እንደ አስራት ማውጣት፣ ምጽዋት መስጠት፣ መጾምና በየተወሰነ ሰዓታት መጸለይ ያሉ ተግባራት በእነርሱ ዘንድ እጅግ የተመሰገኑ ነበሩ። እነዚህ ውስብስብ የአስራት፣ የጾም፣ የንጽህናና የሰንበት ሕጎች ዝም ብለው የወጡ ደንቦች አልነበሩም። ይልቁንም በሥነ ምግባር ብልሹነት ለሚታወቀው ለሮማውያን ባህል የተሰጠ ምላሽ ነበር። እስራኤል ለሮማውያን ተቃራኒ ሆና ለአንዱ እውነተኛ አምላክ የታመነችና በሃይማኖታዊ ሥርዓት የነጻች ቅድስት ሀገር ሆና እንድትታይ ይፈልጉ ነበር። ዛሬ ያሉ ክርስቲያኖች ፈሪሳውያንን የሚመለከቷቸው ጌታን ይቃወሙት ስለነበር በክፉ መነጽር ብቻ ነው። ነገር ግን በመጀመሪያው 100 ክፍለ ዘመን የነበሩ አይሁድ ፈሪሳውያን ለሕጉ ባላቸው ቅናትና ጥብቅ አቋም የተነሳ ያከብሯቸውና ያደንቋቸው ነበር። የሚያሳዝነው ግን ፈሪሳውያን ለውጫዊው የሥርዓት ንጽህና የሰጡት ከልክ ያለፈ ትኩረት የልብን ንጽህናና እውነተኛውን በጎነት ወደ መዘንጋት አደረሳቸው። ይህም ለራሳቸው ብቻ ጻድቅ እንደሆኑ እንዲሰማቸውና ቁጥራቸው ለማይታወቁት ሕጎች ግድ ለሌላቸው ተራ አይሁድ ደግሞ ንቀትን እንዲያሳዩ አደረጋቸው። ብዙዎቹ ፈሪሳውያን በስራቸው፣ በአናኗራቸው ወይም በድህነታቸው ምክንያት እነዚህን ጥብቅ የንጽህና ደረጃዎች ለመጠበቅ ለማይችሉ ተራ ሰዎች አንዳችም ርኅራኄ አልነበራቸውም። እንዲያውም አንዳንዶቹ ተራውን ሕዝብ መሬታውያን በማለት ዝቅ አድርገው ይጠሯቸው ነበር። ይህም ያልተማሩና ያልነጹ ጭቃማዎች እንደማለት ያለ የስድብ ቃል ነው። ሕጉን በትከሻቸው ላይ እንደ ሸክም አከማቹት፣ የፍቅርን በር ግን ቆለፉት። ፈሪሳውያን ውጫዊውን ሳህን ሲያጥቡ ውስጣቸውን ግን በትዕቢትና በንቀት ሞሉት። እውነተኛ ንጽህና ከልብ የሚፈልቅ እንጂ በመታጠብ የሚገኝ አይደለም። ጌታችን በመካከላቸው ተገኝቶ እነዚህን የተናቁትንና የተጠሉትን መሬታውያን ወደ እቅፉ ሲሰበስብ ፈሪሳውያን በንዴት የተሞሉት ለዚህ ነበር። መምህሩ ግን የሃይማኖት ትርጉሙ ሥርዓት ማብዛት ሳይሆን ለተሰበረ ልብ ምሕረትን መስጠት መሆኑን በስልጣን አስተማረ። ተወዳጆች ሆይ በዚያ ድቅድቅ ጨለማ በነገሰበት የሕግ ሸክም በበዛበት ዘመን የናዝሬቱ ኢየሱስ ሲገለጥ የታየው ልዩነት ምን ይረቅ ምን ይደንቅ! ፈሪሳውያን ተስፋ ቢስ አድርገው የፈረጁባቸውን የመዳን ጭላንጭል እንኳን የሌላቸውና ለገሃነም የታጩ ናቸው ብለው ያገለሏቸውን ምስኪን ኃጢአተኞች እርሱ ግን በፍቅር እቅፍ ውስጥ ሰበሰባቸው። ጌታችን የሥርዓት ንጽህናን አልተቃወመም። ነገር ግን በሰዎች ጫንቃ ላይ የተጫኑትና ትርጉም የሌላቸውን በሺዎች የሚቆጠሩ ደንቦችን አላስፈላጊና ከባድ መሆናቸውን ገለጠ። በእርሱ ዘንድ ንጽህናም ሆነ ርኩሰት የሚለካው በሰው ጉሮሮ በሚገባ ምግብ ወይም በሚነካው ነገር ሳይሆን
ከልብ በሚፈልቅ ክፋትና በጎነት መሆኑን በስልጣን አስተማረ። የዚያ ዘመን ረቢዎች፣ የሕግ መምህራን ከፈሪሳውያን ጋር በማበር እነዚህን አፋዊ ሕጎች ሲሰብኩ፣ እርሱ ግን የመምህርነትን ማዕረግ ይዞ የእነርሱን አካሄድ በግልጽ ገሰጸ። እነርሱ ከለምጻሞች ሲሸሹ፣ እርሱ ግን እጁን ዘርግቶ ዳሰሳቸው። እነርሱ አስክሬን መንካትን እንደ መርክስ ሲቆጥሩ፣ እርሱ ግን የሞቱትን አስነሳ። እነርሱ ሰንበትን አፍአዊ ተግባር ተጠንቅቀው ሲያከብሩ፣ እርሱ ግን በሰንበት ፈወሰ። ከቀራጮችና ከኃጢአተኞች ጋር በአንድ ማዕድ መቀመጡ በፈሪሳውያን ዘንድ እንደ ንቀት ቢታይም፣ ይባስ ብሎ ደግሞ ኃጢአትን ይቅር ማለቱ ይህማ ስድብ ነው የሚያስብል የክስ መዝገብ አስከፈተበት። በሃይማኖት ባለሥልጣናት ዘንድ እርሱ መጥፎ አርአያ ተደርጎ ቢቆጠርም፣ ሕዝቡ ግን ያንን የሚማርክ ድምፁንና ርኅራኄውን ወደውት ተከተሉት። የጌታችን የሥልጣኑ ምንጭ በወቅቱ ለነበሩ ምሁራን ትልቅ ጥያቄ ነበር። ለዚህም 3 ዋና ዋና ምክንያቶች ነበሩ። አንደኛውና ዋነኛው ኢየሱስ ከታወቀ መምህር ዘንድ የቀሰመው የረቢነት ትምህርት አለመኖሩ ነው። በዚያ ዘመን አንድ ወጣት ረቢ ለመባል በታወቀ መምህር እግር ስር ለዓመታት መቀመጥና ብቃቱ መረጋገጥ ነበረበት። ኢየሱስ ግን የሚመሰከርለት ምድራዊ መምህር አልነበረውም። እንዲያውም በወጣትነቱ በናዝሬት መንደር በአናጺነት ሥራ እናቱንና ዮሴፍን ሲረዳ እንዳሳለፈ ሁሉም ያውቁ ነበር። ለዚህም ነው የሕግ ጸሐፍትና ፈሪሳውያን ይህ ሰው ሳይማር መጽሐፍትን እንዴት ያውቃል እያሉ በንቀት የሚመለከቱት። የጥበብ ሁሉ ምንጭ የሆነው እርሱ ሳይማር አስተማረ፣ መምህራንን አስደነገጠ። የቃላት ፈጣሪ የሆነው አካላዊ ቃል በናዝሬት አናጺ ሆኖ ሳለ የሰማያትን ምስጢር በገበያና በምኩራቦቻቸው ገለጠው። ፈሪሳውያን የትምህርት ማስረጃ ሲፈልጉ፣ እርሱ ግን በስልጣኑ የታወሩትን ያበራ ነበር። የሰው ልጅ ዕውቀት በደረሰበት ጥበብ ሳይሆን ከመለኮታዊ ባህሪው በሚመነጭ ስልጣን ሲያስተምር፣ ምድራውያን መምህራን በቅናትና በድንጋጤ ተዋጡ። ይህ ሳይማር የሚያስተምር መምህር የሕጉን ምስጢር እንጂ ደረቁን ፊደል የማይከተል ጌታ በቤተ መቅደስ ቅጥር ግቢ ውስጥ የታላቅ ግጭት መነሻ ሆነ። ጌታችን የስልጣኑ መገኛ በወቅቱ የነበሩትን መምህራን ግራ ያጋባበት ሁለተኛው ምክንያት የእርሱ ጥብዓት የተሞላበትና ከለመዱት ወጣ ያለ የማስተማር ስልቱ ነበር። በዚያ ዘመን የነበሩ ረቢዎች፣ የሕግ ጸሐፍት ማንኛውንም ትምህርት ሲያስተምሩ ከእነርሱ ቀደም ብለው የነበሩ ታዋቂ መምህራንን እንደ ዋቢ መጥቀስ የተለመደ ተግባራቸው ነበር። ኢየሱስ ግን ቀደምት የረቢዎችን ትርጓሜ ጠቅሶ ራሱን ለመከላከል ፈጽሞ አልሞከረም። ይልቁንም በገዛ ራሱ ስልጣን ይናገር ነበር። አንዳንዶች አምላክ የሚናገርበት አንደበት ነው በማለት እንደ ነቢይ ይመለከቱት ነበር። ነቢያት ነቢይ ለመሆን ደግሞ የረቢነት ትምህርት ምስክር ወረቀትም እንዲኖራቸው አይጠበቅም። ነገር ግን ኢየሱስ ነቢይ አልነበረም፣ ራሱንም እንደ ነቢይ አላቀረበም። ነቢያት በመልእክታቸው ሲጀምሩ እግዚአብሔር እንዲህ ይላል በማለት መልእክታቸውን ያስተላልፋሉ። ኢየሱስ ግን እኔ ግን እላችኋለሁ ይል ነበር እንጂ እግዚአብሔር እንዲህ ይላል አላለም። ምክንያቱም እርሱ ራሱ የእግዚአብሔር ቃል ራሱም እግዚአብሔር ነበርና በእግዚአብሔር ስም የሚናገር መልእክተኛ ሳይሆን ራሱ አምላክ በመሆኑ በገዛ ስልጣኑ አዘዘ። ይህ ድርጊት በአይሁድ መሪዎች ዘንድ እንደ ስድብ ተቆጠረበት። እንዲያውም በአይሁድ ፍርድ ቤት አምላክነቱን በግልጽ ባረጋገጠ ጊዜ ወዲያውኑ የሞት ፍርድ ተፈረደበት። ሦስተኛውና ይበልጥ ፈታኙ የጌታችን አገልግሎት ክፍል ደግሞ አስገራሚ ምልክቶቹና ተአምራቱ ነበሩ። የሕግ ጸሐፍትና ፈሪሳውያን በታላቅ ኃይሉና እነርሱ ነውር ብለው በሚጠሩት ተግባር መካከል ያለውን ግጭት ሊረዱት አልቻሉም። ጌታችን ፈሪሳውያን እጅግ አስፈላጊ ናቸው ብለው የሚያምኑባቸውን የሥርዓት ሕጎች ይተዋቸው ነበር። ፈሪሳውያን የእግዚአብሔር ፈቃድ በእነርሱ እጅ እንዳለና እነርሱ የሰራቸው ደንቦች የአምላክ ትእዛዝ እንደሆኑ በጽኑ ያምናሉ። የእኛን ሥርዓት የሚጥስ በማንኛውም መንገድ በእግዚአብሔር ፊት ተቀባይነት የለውም የሚል ጽኑ አቋም ስለነበራቸው የኢየሱስን ተአምራዊ ኃይል ሊያብራሩ የሚችሉት በአንድ መንገድ ብቻ ነበር።
እርሱም ይህ ኃይል ከአጋንንት የመጣ መሆን አለበት በሚል ክፉ ድምዳሜ ብቻ ነው። በመጀመሪያው 100 ክፍለ ዘመን የተለያዩ የፈሪሳውያን ወገኖች ቢኖሩም የኢየሱስ ትምህርት ግን ከሁላቸው ማስተሳሰብ በላይ ረቀቀ። እርሱ በአንድ በኩል የአፋዊ ስርዓቶችን ሲተች፣ በሌላ በኩል ደግሞ ወሰን የሌለውን ይቅርታ ይሰብክ ነበር። ፈሪሳውያን ጥቃቅን ለሆኑ ደንቦች ከመጠን በላይ ሲጨነቁ፣ ዋና ዋና የሆኑትን የሕግ ትእዛዛት ግን በረቂቅ የሕግ ማምለጫ ችላ ይሉ ነበር። ለምሳሌ በቤተ መቅደሱ ስም የሚምል ሰው መሐላውን ቢያፈርስ ምንም አይደለም፣ በቤተ መቅደሱ ወርቅ ስም የሚምል ግን መሐላውን ማፍረስ አይችልም ይሉ ነበር። ጌታችን ይህንን የተዛባ የሕግ ትርጓሜያቸውን ሲገስጽ ትንኝን የምታጠሩ ግመልን የምትውጡ በማለት ግብዝነታቸውን ገለጠ። በዚያ ዘመን ሰው ሰራሽ ደንብና የአምላክ ፈቃድ ተለይቶ የሚታወቅበት ግንዛቤ አልነበረም። ሃይማኖታዊና ማህበራዊ አንድነት መጠበቅ፣ ለሕጉም መገዛት እጅግ አስፈላጊ ተደርጎ ይታሰባል። የሃይማኖት ባለስልጣናትም በሕዝቡ ዘንድ የተከበሩና የታፈሩ ናቸው። የሕግ መጻሕፍትና ፈሪሳውያን ከሕዝቡ ክብርንና ምስጋናን መቀበል ለምደው ነበር። ለዚህም ነው ጌታችን በትዕቢታቸው ላይ የሰነዘረው ተግሳጽ ክፉኛ ያስቆጣቸው። ለጥቃቅን የንጽህና ደንቦች ባላቸው መጠበቅ ምክንያት ራሳቸውን እንደ ጻድቅ ይቆጥሩ ስለነበር ኢየሱስን ተራውን ሕዝብ የሚያስት አድርገው ፈረጁት። በገሊላ አካባቢ የነበሩ ፈሪሳውያን ገና ኢየሱስ በኢየሩሳሌም ሳይያዝ ከረጅም ጊዜ በፊት ሞቱን ይመክሩ ነበር። በኢየሩሳሌም ካሉ ባለስልጣናት ጋር ግንኙነት ስለነበራቸው ይህ ሰው ሊያመጣ የሚችለውን አደጋ በማሳወቅ ለጥፋቱ ሴራውን ይሸርቡ ጀመር። እውነት በመካከላቸው ቆመች፣ እነርሱ ግን በሐሰት መጋረጃ ሊሸፍኗት ሞከሩ። የሕግ ባለቤት መጥቶ ሕግን ሲተረጉም የሕግ መጋቢዎች በቅናት ታወሩ። ፈሪሳውያን ውጫውን ልብስ ሲያጠሩ የልብን ቆሻሻ ግን አከማቹ። ጌታችን ግን የሰውን ልጅ ቀንበር ሊሰብር የመጣ እውነተኛው ነፃ አውጪ በመሆኑ የሞት ሴራ ቢጎነጎንበትም የሕይወትን መንገድ ማስተማሩን አላቆመም። ውድ አድማጮቻችን እስከዚህ ድረስ ተከታትላችሁ ካዳመጣችሁን ይህንን ቻናል ሰብስክራይብ በማድረግ ሌሎችም እንዲማሩበት ሼር በማድረግ ቤተሰብ ይሁኑን። ቀጣዮቹን ክፍሎች በቀጣይ ቀናቶች የምንለቅ ይሆናል። መልካም የሕማማት ሳምንት